ለምን ትጠሉኛላችሁ? ምን አጠፋ ነው? ጠላት ዝም ብትል ችግሩስ ምንድነው? ነገራችን ሁሉ አንድ የነበረ ግን ዲያብሎስ መጣ፣ ልቤን አከረረ፣ ሁላችን ቀየረ። እኔ ጋራ ሳሉ ሰላም የሚያወሩ ከኔ ሲርቁ ነው። ይሄ ነው ችግሩ። ሳልሞት ልትቀብሩኝ ገደል ቆፈራችሁ፣ ራሳችሁ ጉድጓድ በድንገት ገባችሁ። ሁላችሁም ስሙኝ፣ እኔን የምትጠሉ ጌታ ይወደኛል ሁልጊዜ እንደቃሉ። በደሌን ስትሰብስቡ ሞትን ብታውጁም ሁሌ የሚጠብቀኝ እርሱ አልጣለኝም። እባክህ ወዳጄ ምንድነው ጥፋቴ? ምንድነው በደሌ? ምንድነው ክፋቴ? ለምን ለዲያብሎስ ልባችሁን ሰጣችሁ? ምንም እንኳን ሳልበደል ስሜን አጠፋችሁ። ጠላት አትሆኑብኝ፣ ሁሌ አትርገሙኝ። እኔን የማይመጥን ስምም አታውጡልኝ። ጌታ የሰጠኝ ነው ከስም ሁሉ በላይ፣ እርሱ ይጠቅመኛል በምድርም በሰማይ። ራሳችሁን ከብራችሁ ብትሆኑ ተራራ፣ የራሱን የረሳ የሰውን ሲያወራ። ማርያም ትስጣችሁ የትሕትናን ልብ፣ በአንድነት እንግባ ወደ እግዚአብሔር ግቢ። አረ አትዋሹ፣ ውሸት ኃጢአት ነው። ለበረከት መጠን መርገሙስ ምንድነው? ወንድምህን ልትሰቅል በውሸት አደባባይ፣ እስቲ አትሆኑ የሰይጣን አገልጋይ። ሃይማኖቴ ጥልን አትሰብኩም ከቶ፣ ኃጢያን ይድናሉ ጸሎታችን ረድቶ። ስትለምኑም እንኳ እናንተ ስለሞቴ ብቻ፣ እኔ ደግሞ ልበል ይርቀን ጥላቻ። በውሸት ዳኛ ፊት እኔን ልትከሱኝ ብታስቡም እንኳን እኔን ልትገሉኝ፣ እኔ ጋር ስትደርሱ ልዩ ነው ሳቃችሁ። በልባቸው ደግሞ እኔን ቀበራችሁ፣ እኔን ገደላችሁ። ተውት ውጤት የለም ይህን እሰብካለሁ። ሁሉንም በሚችል በእግዚአብሔር አምናለሁ። እርሱ ይቅር ይበለን ትቶ የኛን ስራ። እግዚአብሔር ያግዘን ሁሉ ጊዜ ይሁን ከኛ ጋራ። እግዚአብሔር ያግዘን ይሁን ከኛ ጋራ። ወስብሐት ለእግዚአብሔር ወለወላዲቱ